እንዴት እንደምታምር ኧረ በስመ አብ ወመንፈስ ቅዱስ። በቃ እኔ ነኝ እራት የምጋብዘው። እሺ ዛሬ እሷ ነች እራት የምትጋብዘው ይታየኛል። ከሶስት ዓመት በኋላ አያታለሁ ጃኒን እና ተማመንብሻለሁ። ጎበዝ ነሽ፣ በርቺ። እንዴ በጣም ትልቅ ቫይራል ሂት እኮ ነው የሆነው። 2 ሚሊዮን ቪው በላይ በ2 ቀን ውስጥ 3000 ምናምን ቪዲዮ ሪፖስት በጣም ትልቅ ነገር እኮ ነው። በጣም ደስ ብሎኛል። ለእንትን ሰግጠን ስግጥ ፍምስ ብለን አወጣን። ባይ ዘ ዌይ ስግጥ ፍምስ የሚለው በጣም ሰውን ሞቲቬት አድርጓል። ሪሊ አይስዌር ብዙ ወጣቶች ሞቲቬት እንዲሆኑ አድርጓል ነው በድፍረት እንዲወጡ ያ ድፍረት እንዲኖራቸው ኮንፊደንስ እንዲኖራቸው ያ ብዙ ሺህ የሚይዘው ሰው አይደለም። ለምሳሌ አንተ ያያዩ አሁን ብዙ ያለውና አሪፍ ነው ለወጣቱ ሞቲቬት መፍጠር። ብራቮ ሞቲቬሽን ስሚማ የዚህ ዓመት የቲክቶክ ክሬቲቭ አዋርድ ማለት ነው በተጽዕኖ ፈጣሪ ማሸነፍ ይመስልሻል? ያ ተሸንፋለህ፣ ግን ቦት በደንብ አስደርግ። ቦት ጋይስ ምን ታስባላችሁ? ቦትም ያደርጋል ብላችሁ ታስባላችሁ? እስኪ አንድ ብላችሁ ጻፉ። እስኪ አሸንፋለሁ ብላችሁ የምታስቡ ከሆነ ያ ተሸንፋለህ። እኔ ተሸንፋለሁ በራሴ። አዎ በደንብ እያሉ ነው። አንድ እንዴ ስንት ሰው አሰግጠናል እኮ ባይዘው ስንት ሰው ሰግጦ በቃ ቲክቶክ ጀምሮ እንዲ ቡም እንዲያደርግ ያ በጣም የሚገርመው ከማርያም በጣም ይመሰክራሉ። እነሱ ራሱ ቢታረካቸው በአንተ ቫይራል ወጥ ይዟልና እነሱ ራሱ አንተ ማውራት አይጠበቅብህም ባይዘው ባይዘው ማለት ነው። የዚህ ዓመት የቲክቶክ አዋርድ የትልቁ ተጽዕኖ ፈጣሪ አዶናይ፣ የሰላም እንትን ያለ አዶናይ፣ የቲክቶከር ኦፍ ዘ ኢየር አዶናይ። 3 ዋንጫ እንበላለን ፋሚሊ፣ 3 ዋንጫ እንበላለን በዚህ ዓመት ተዘጋጁ። ላይቭ ስትሪም እበላለሁ፣ በላይቭ ስትሪም ነው ይበላል። እግዚአብሔርን እኔ አንቺ ግዴታ ማሸነፍ አለብሽ በሆነ መንገድ አድርጌ አንቺ ኦልሬዲ አድርገሽዋል፣ ይገባሻል። በቃ በጣም ሲሪየስ እኔ በላይቭ ስትሪም አንተ ጋር በቲክቶክ አስበሽዋል። እንዴት ቀውጢ ነው የማደርገው ነው ላይክ ጃኒ ነው ቀውጢ ነው ማለት ነው። ማርያም ከነሲ ቀልጃለሽ ነው ሲሪየስሊ በጣም ይገባሻል። ገባሻል በጣም ኦፍ ኮርስ እንቅልፍ አጥቼበታለሁ ማርያምን በጣም ሰው አይገባውም። የሚያየው ዝም ብሎ ቪዲዮ ብቻ ነው ያለቀ ቪዲዮ ምናምን ገባሽ የተሰራው ግን እንዴ ጋይስ ይኸው ልገባ ነው በቃ ይሁት 1200 ብቻ ቀረኝ 2.3 ሚሊዮን አሁን ትገባለህ እዚሁ አንቺ ኬክ እያስመጣሽ ነው ምንድን ነው ነገሩ እደውልልሻለሁ ብለኝ እኮ ማለት ነው ስቀስ እንደወጣሁ መቼ ነው 2.2 ሚሊዮን የገባው ጃኒ እንትን እንዴት እዛ 3 ሳምንት ምናምን እንዴ 3 ሳምንት አይደለም ይክሪሚ የምን 3 ሳምንት ነው 2 ሳምንት እንዴ 1 ሳምንት ኖ ይቻላል ላካስራ ትፈልጋለሁ ዛሬ ማለት ነው። ችግር የለውም እጋብዝሃለሁ። ትችያለሽ መክሰስ ለአንተ የማይቻል ነገር አለ እንዴ? እንዴ ሰሰቅለኝ ደግሞ አሁን አሪፍ ነው። አይጸደይ ነው ጸደይ ነው። በቃ እኔ ነኝ እራት የምጋብዘው። እሺ ዛሬ እሷ ነች እራት የምጋብዘው። እኔ ነኝ የምጋብዘው። እራት ይዤ እወጣለሁ። አረ ዲነር በቃ በሚገርም ነው። እንደዚህ ነው የምወጣው። እሺ
አንተ ከኋላ ላይ ከፍት አረ ወደዛ በይ አይቀርብኝም እንዴ ያለ ጋባሎ ስለዚህ እኔ ኮንኩ እንደዚህ ይወጣ ስለዚህ ራስን ተጠብቀው ጃ አንቺ ቆንጆ ልጅ እንዴት አባትሽ እንዳማረብሽ እንዴት እንደምታምር አረ በስመ አብ አክብረ በክብር በእናትህ አምጣልኝ በክብር ይዛት ተንከባክበ ምንም እንዳይነካት ቶሎ በል በክብር ባይዘው ጃኒ በጣም ትተርበኝ ነበረ ስል ማለት ትተርበኛለች በጣም በቃ ትስቅ ነበረ ትለኛለች ተመልሳ አሁን ግን ተከትበሽ አንቺ ለራስህ ያልሽ ነው ካልኩኝ ያዙኝ ጋይስ እኔ ምንም ነገር ብቻ ማርያምን አላለችም ጋይስ አላለችም ያንተ ከበበለ ነው አረ ተረጋጊ እንደዛ ነው ያንተ ያንተ ያስቀረ ቀይ እኔ እይዛለሁ አሁን እያወራራስ ይዛለሁ ምን ሌላ ደግሞ በባይዘው ጃኒ ካንቺ አስተዋልኩት ሌላ ነገር በጣም በቃ ሙቭመንት እንቅስቃሴ ትወጃለሽ በጣም ቆመሽ አይቼሽ አላውቅም ታውቃለሽ አጀን ላይ አሁንም ለራሱ ትንሽ እያገበገብሽ ነው ወይኔ ጉዴ ጃኒ ቆማ እንደዚህ አለች ማለት ሎተሪ አሸነፋችሁ ማለት ነው እስኪ አልበሽ ተቀበል አው እግዚአብሔር ጅሙን ያለ እንደዚህ ነው ወይ ከሆነ አሪፍ ያልቀመጥ ሙፍ በጣም ሳቁ አስቀኛሽ አሰው ከዚህ በላይ ማለት እኔ አንቺ ማርያምን እኔ ማለት ኖርማል ስንሆን ስለምትለኝ ይሄንን ነገር እንደዚህ በቃ ሽልማት ጃኒ ሳትንቀሳቀስ ቪዲዮ ቀርጾ የላከልኝ 10,000 ብር እኔ ሽልማለሁ ይገርምሽ ተስኖ ፈጥሮብኝ ላይፍ ተስኖ ፈጥሮብኝ እሺ ሁለት ኦኬ ዋው ጋይስ አሁን 720 ፎሎወር ይቀረኛል ዋው ጋይስ አባባለ ምን ነው 700 ቀረ 700 ቀረ ያ ንገራቸው ታዲያ ጃኒ በጣም ደስተኛ ነች ደስተኛ ናት እንደዚህ ይከፋኛል ሁሌም ደስተኛ ነኝ ሊከፋሽም ሰው ነች ባክ ችግር የለውም እሺ እኔ ከፈና አሁን ትናንትናና ከትናንትና በፊት ከፍቶኝ ነበረ እና ችግር የለውም ለባሻ ሰዎች ቆሙ ደስ ትግል እኔ ባህል ደስ ይላል ቀለል አድርገን ተዋል መንገድ እና ግልጽ ነው የምናገረው እባክሽ አስመሳዮች እኮ ነው ሁላችንም እናስመስላለን እኔ ለበቃ በቃ ስለታረበሽ እግዚአብሔር በጣም ወዱ ባህሪ አስመሳያለሁ ከፋኝ ነው ሲደብረኝ ላይክ ሲደሰት ደግሞ ሁሉም ያውቃል ይብር ማንም ያውቃል ስንቴ ነው የምታለቅሰው አቢ ለምንድን ነው የምታለቅሰው ምናምን ቀንና ምን ማለት ሁላችንም የሆነውን ነገር ነው በግልጽ ማሳየው ለምን መሰለህ ሰው በጣም ግልጽ ነው ማንም ያላደረገውን ነገር አድርጋ ስለተገኘ ነው ባይዘው ሰው አፍተት ያደርጋል አንደኛ ነገር እመቤቴ ማንም ሀበሻ ውስጥ አሁን ላይ እንደዚህ ሙሉ ላይ ሆኖ የሚጠይ ለምን እንዳልሆነ ማለት በየሰዓቱ ነው የሚቀርጸው ምናምን የለም አሁን ብሎግ እዚህ ሀገር ላይ ማን አለ በየሰዓቱ የሚቀርጽ የሆነ ቦታ ሄዶ ይቀርጻል እኔ እኮ የበቃኝ አይደለም ማርያምን ይቅርታ እንጂ በቃ ያንተ ነገር የበቃኝ ልንገርህ ውሻው ሲቀርጸው ከዛስ ምን ቆይ ነው ውሻው ሲቀርጸው ከዛ ጃኒ ውሻውን ቀረጽክ ወይኔ ብዬ ፈላ ተያያዘ በጣም የሚያስቅ ነው ግን አሁን ሰው አያስቅም ያስቃል እሺ ያንተ ነገር የበቃኝ የሱ ነገር የበቃኝ ልንገራችሁ ጋይስ ውሻ ቀርጾ ውሻዎቹ ቀርጾ ፖስት አደረጉ ቫይራል ወጡ ማለት ነው እና የሆነ ሀሳብ መጣልኝ እስኪ ምንድን ነው ምናምን ብሎ ለውሾቹ አካውንት ልክፈትላቸው አላለኝም ለውሾች እከክ ብሎ ስም ሊከፍትላቸው ወይኔ ሞትኩ ወይኔ እንዴት እንደሳኩኝ እግዚአብሔርን በጣም ነው የሚያከው ልንገርሽ በጣም ነው የሚያከው ፖዚሽን አለው በቃ እንደዚህ የሚያኩሽ አይቻላቅም እያከከን ያገኘሁት የሆነ እየተንቀጠቀጠ መስሎኝ ይሄ ሊሞት የተቃረባል አይደለ ከዛ ለካስ እያከከ ነው እንደዚህ ሊሞት እኮ ነው መሰለኝ ታውቃለሽ መጀመሪያ እንደዛ ነው ያገኘሁት ከዛ አንተ እከክ ብለህ ስምና ጠለት ብለህ አካውንት ልከፍት እኮ ወይኔ ብዬ እከክ ብዬ ቲክታክ አካውንት ክሬት አድርግለትና ፕሮሞሽን አሰራዋለሁ ውሻውን ኢቭን ስለ ፕሮሞሽን ምከውርተኛል የምን ፕሮሞሽን ነበር ይሰራል ያልከኝ
ማርያምን የማይሆን ነገር የለም። አዶናይ ማለት ክሬቲቭ ነው። ቲክቶክ ኦልሬዲ በልቼዋለሁ፣ አውቀዋለሁ እንዴት አድርጌ ቫይራል እንደማስወጣ። ኢቭን እከክ ውሻውን አስወጣው ነበር። እከክ ብዬ ከፍታለሁ፣ እያከከ ቪዲዮ ለቀዋለሁ። በቃ ማከክ ይወዳል ውሻው። ምንም በቃ በጣም በዘፈን ነው ማስጀምረው። በቃ ሊትሪ እንደዚህ በቃ በቀኝ እግሩ ያካል ተቀምጥሎ መንከስ ይችላል ራሱን በእግሩ እንደዚህ አድርጎ። በቃ ስኬታማ ትሆኛለሽ በእርግጠኝነት። ትልቋ ስትሪመር ኢትዮጵያ ውስጥ የራስሽ ቢዝነሶች ይኖሩሻል። ማልታይ ቢሊየን ቢዝነስ ኢንተርናሽናል ትሆኛለሽ በእርግጠኝነት። የራስሽ ብራንድ ይኖርሻል። በጣም ትልቅ ኦሬንጅ ብራንድ ነሽ አንቺ። ትልቅ ነገር ይኖርሻል። ትልቅ ደረጃ ትደርሻለሽ። ለመጀመሪያ ጊዜ ከሴቶች ላምበርጊኒ የምታስመጣ እሷ ትሆናለች። ላምበርጊኒ፣ ፖርሽ፣ ጂዋገን ተደራርበዋለች። የታባቱ ካር ኮሌክሽንስ የፈለገችውን እንደምታገኝ እርግጠኛ ነኝ። ቢካዝ ጠንካራ ሴት ነች። እኔም ይታየኛል። ከ3 ዓመት በኋላ አያት አለው ጃኒን እና ተማመንብሻለሁ። ጎበዝ ነሽ፣ በርቺ። እና ጀለን ሙዚቃ አንድ በያጅ መሰለች እያለች ምን እንደዛ እንዳትላት የኔ ጃኒ ምን በያጅ መሰለች እያለች ነው። አንዱናስ እንደዛ እንዳትላት አልኩት። በምን ታምን እንደዛ አይልሽ። አንተ ደግሞ ይርዳው ጤናው መስፈል ይያሉት ማለት ነው። ተላቆባት እንደዚህ በማስቲካ አድርጌ ለማጣላት እየሞከርኩኝ ነው። ምንድን ነው ያልሽኝ? የሐሳብ ሳመጣ ጭንቅሽ ይመችኛል። ምን ብለሽ ነው የጠራሽኝ? የሐሳብ ሲመጣ ጭንቅላት ይመችኛል። የኔ ጀግና ያልሽ አይደለ? እግዚአብሔር እንደዛ ያልሽ የኔ ጀግና አልኩህ እና ጭንቅላት ይመችኛል። እና አሁን ላይ ስትሰራው እልሃለሁ፣ ከሰራኸው እልሃለሁ። ማርያም ይህ በቅርቡ የተገዛ ጫማ ነው አይደል እንዴ? ያው 8000 ብር የተገዛ ጫማ ባይዘው 8000 ብር ማለት ሁለት ቀን በፊት ነው። አዎ ባለየ ናቸው ግን እያዩ ከሆነ እንደዚህ አይደረግም። ያው መንገድ ላይ ኤርፖርት ላይ ምንም ጫማ ሳይኖረኝ ቅያሬ እስኪ የኔ ጀግና በይ እስኪ። አይ መጀመሪያ መራመዴን ቼክ ላድርግ። እንዴ ተረጋጊ። አሁን ችግር አለ? ያው ተራመድሽ እስኪ ከፍ ችግር የለውም። ስታይል ነው እሱ። ፋሽን ነው ፋሽን ነው። እንኪ እስኪ አንተ የኔ ጀግና ሳትሆን ትኛለሽ። የኔ ጀግና በይ። አሁን የተነሳሽው እንዴ? ያ ቪዲዮሽን አታበሪውም ታዲያ? አሁን የመችሽን ለማብራት ቪዲዮሽን ስንት ሰዓት ነው ተዘጋጅተሽ የምትገቢው ላይቭ አንቺ? 4 ሰዓት ውጪ ከአንድ ሰዓት በኋላ ማለት ነው። ያ ኦኬ። ምን እያደረክ ነው? ምንድን ነው? ይኸው ቆሜ ከእነሱ ጋር እያወራሁ ነው። ስለ ኮንፊደንስ ልመክራቸው ነው የገባሁት። ስለ ኮንፊደንስ እያስተማርካቸው ነው? ስለ እብደትም አስተምራቸው። ይኸው ስለ እብደት ማለት ኮንፊደንስ እኮ ነው። ልዩነት አለ እንዴ? ነው የማስተማር አቅሙ አለኝ እንጂ ላስተምራቸው። እስኪ እንትን አድርጊኝ እስኪ ምስክርነት ሁኝ። እናሳ አይደለ? ጎበዝ ነው ጋይስ። ሞቲቬት አንደኛ። እግርሽ እንዴት ነው ባይዘው? እንዴ እስቲ ላሞኛል። ስራፑ እግዚአብሔር አይዞን ሞቲቬት ይሁን። እንደግመዋለን ያልከኝ፣ እኔ ግን ብቻዬን መሄድ አለብኝ። ብቻሽን ነገ ሄዳለሁ። እኔ ባይዘው አንቺ ብቻሽን ቁጭ ነው የምትይው? ብቻሽን አትሰሪ ያለኔ አትሰሪም ነው። ታውቁተሽ ምናምን መጠቀም ትጀምሪያለሽ። ሲደክመኝ ነው የምጠቀመው። እሺ ሳይደክምሽ ሲቀርስ ማን ነው የሚያሳይሽ? ጂም ብትሄጂ እቀጥርሃለሁ እየከፈልኩ በወር። ስንት ከፍኛለሽ? በጣም ውድ እኮ ነኝ። ስንት ነው ውዱ? ያንተ ንገረኝ። ስንት ነው ውዱ? ጋይስ ስንት ልበላት? ስንት ይሻላል? አዶናይ ውድ ነው ታውቃላችሁ። እናንተም ግን ዋጋ አውጡ። በብር ስንት ለአንድ ሰዓት ማለት ነው ወይስ ለአንድ ወር ስልጠና? ለአንድ ወር ስልጠና። ይህ የሚመስል ሎጋ
ስንት ያስከፍላል? ስንት ያስከፍላል ለአንድ ወር ማለት ነው ጋይስ። ዝም ብላችሁ እንትን አትሁኑ። ተመልከት ይህ ሰውነት ምናምን ስንት ማስከፈል አለበት ይህ ሰውዬ? 10 ሺህ ነው ያልከው? አዎ 100 ሚሊዮን እየተባልሽ ነው። 100 ሺህ ትከፍያለሽ? በጣም አነሰ ለአንተ። ሪሊ ስንት ይሻላል? አላነሰብህም? አዎ አንሷል በጣም። አይ ጀማሪ ስለሆንሽ ብዬ እኮ ነው። ይሉኝታ ይዞኝ ነው። 500 ሺህ ትከፍያለሽ። በቃ ለቤተሰብ 500 ሺህ ትከፍያለሽ ጃኒ። 500 ሺህ በደንብ አድርጌ ያሰራሽ ላይክ አሰራሽ። አጉተቱ ነው እንዴ? ምን ያልሽው? ወይኔ እናቴ ምንድን ነው ያልሽው? ድገሚ እስኪ። ያንቺ አማርኛ እኮ እንትን ይለኛል ታውቂያለሽ? የአረብ አማርኛ ነው ያልሽው። አይ 500 ሺህ አልክ። ለትዳር ነው 500 ሺህ? እሱማ ስንት እንደሆነ ታውቂዋለሽ። እሱ እንትን ነው። ባይዘው ድለላ እሰራለሁ ጋይስ። ካናዳ መሄድ የምትፈልጉ ከሆነ ማለት ነው አገናኛቸዋለሁ። ባለ ሲቲዝንሺፖች አሉ። እኔን ትከፍሉኛላችሁ። ዋጋው ግን በጣም ውድ እንደሆነ ታውቂያለሽ። ወደ 5 ሚሊዮን 10 ሚሊዮን ነው። 10 ሚሊዮን ነው። $40,000 ያ ስንት ነው እየጠየቁ ነው። ሲሪየስ ሆነው አሁን ወይኔ ጉዴ። አም ዳውን ኦኬ። ጌም ለምን አትጫወትም? ጌም ከማን ጋር? ካንቺ ካንቺ ጋር ጌም ከተጫወትኩ እንጂ ከኔ ጋር ለመጫወት ከኔ ጋር ጌም በዛ ትከፍኛለሽ። እኔን አትስጡኝ፣ እሱን ስጡት ትያቸዋለሽ። እሱን ስጡት። እሺ ቤተሰብ አለ ጋይስ፣ ቤተሰቦቼ ናችሁ። ቤተሰብ አለ ወይ እያለችኝ ነው ስትይ ላይክ የሆነ ማርያም ስታምር እግዚአብሔር። እስኪ አንተ እስኪ ዞር እስኪ ሲያምር ግን ቦታ አንተ ራስህ ስታምር ጃኒ ምራ